السلام عليكم ورحمة الله وبركاته ودي تكبراتو ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በቲክቶክ ላይ ታውቋቸዋላችሁ ብዙ ጊዜ ቲክቶክ ላይ ይሰራሉ፣ ዩቲዩብም አላቸው። ፋፊ የምትባል ማለት ነው እና ባሏ ከድር ይባላል። እነሱ ሐሙስ ለታ የመኪና አደጋ አጋጥሟቸው ነበር ማለት ነው። ነገር ግን አሁን ያሉበትን ሁኔታ ያው እዛው ሂዳ ያየች ልጅ የተናገረችውንና የሰጠችውን መረጃ ትሰሙታላችሁ። ከዛ በፊት ግን እኔ በጣም የገረመኝ ነገር በተለይ ደግሞ ቅርብ የምታውቋቸው ሰዎች እነሱ ማለት በእርግጥ ጉዳት ደርሶባቸው ሊሆን ይችላል፣ ግን ሞተዋል እያሉ ሲለቁ ነበር ማለት ነው። እና ቤተሰብ ይኖራል፣ በድንጋጤ ይሞታሉ። ምክንያቱም ሶሻል ሚዲያ ላይ የሚለቀቁ ሁሉ ግማሽ እውነት ነው፣ ግማሽ ደግሞ ውሸት ነው። እና እነሱ ግን ቤተሰብ እስከሆኑ ድረስ ይደነግጣሉ። እና እንደ አይነት ነገሮችን ከማድረግ በተቆጠቡ የተሻለ ነው። ምክንያቱም ነገ የሚያጋጥመን ሁላችንም አይታወቅምና ማለት ነው። እንግዲህ እቃ ላደርስ ነው ብላ ቪዲዮ ለቃለች፣ አይቼዋለሁኝ። እንደውም ሆነ ቦታ ላይ ስጦታ ላደርስ ነው ሰርግም አለ እያለች እንደውም ብዙ እየቀለደች ነበር። እና ያንን ይዘው ሲሄዱ ይሁን በሌላ ምክንያት አላውቅም፣ ግን የመጨረሻ ቪዲዮዋቸው ያ ነበረ። ዞሮ ግን እንደ አይነት ነገር አታድርጉ ማለት ነው። በተለይ ቅርብ ሰዎች የምታውቋቸው ሰዎች ናቸው እንግዲህ እንደ አይነት ነገር እንደደረሰባቸው ምናምን ያወቃችሁትና ወደ ሶሻል ሚዲያ ያወጡት ማለት ነው። ከዛ በኋላ ግን ያልሆነ ነገር በጣም መጥፎ ነገር ነበር ሸር ሲያደርጉ የነበረው። ነገር ግን እዛ አካባቢ ያሉት ቦታው ድረስ በመሄድ ኤምባሲ ማለት ነው አናግረዋቸዋል። ፋፊ ያው እሷ ትንሽ እስካሁን ድረስ ራሷን አላወቀችም። ከድር ግን ከዛ እንደወጣ ያው ተሽሎት ማለት ነው ማለት ከዛ ሲነቃ ያው ደህና ስለነበረ ወደ ፖሊስ ይዞታል ማለት ነው። ወደ እስር ቤት ወስደውታል ብለዋል ማለት ነው። ስለዚህ እሱ ደህና ነው ማለት ነው። ልጅቱና እሷ ናት። ልጅቷን ግን ማየት አልተቻለም። ከወላጆቿ ውጭ ማሳየት አንችልም ነው ምክንያታቸው ብለዋል። ከልጅቷን አላየዋትም። እሷን ግን ፋፊን ግን አሁን ቪዲዮውን ታውታላችሁ። ሂዳ ያየቻት ልጅ አለች። ደህና ናት፣ ግን ራሷን እስካሁን ድረስ አላወቀችም። እና ያው ዱአ ማድረግ ነው። ዱአ አድርጉላቸው እስኪ ቪዲዮውን ማለት ነው። እና ከሰዎች ትክክለኛ መረጃ ሳንይዝ ወደ ሶሻል ሚዲያ ያልሆነ መረጃ ሸር አታድርጉ ማለት ነው። ቪዲዮ እንዳሳያችሁ እዛው ቦታው ድረስ በመሄድ ያየችውን ነገር እና የሆነውን ነገር ማለት በእነሱ አሁን ያሉበትን ሁኔታ ከሞላ ጎደል ያዩ ሰዎች አሉና እስኪ ከነሱ መካከል አንዲቷ ያለችውን በስተቀር ምንም ጥሩ መረጃ ስለሌለ እባካችሁ መጥፎ መረጃ ለሰዎች ከማስተላለፍ እንቆጠብ። በእርግጠኛነት እሱ ያለበትን ቦታ እናገኛለን ብለን እናስባለን። ለሁሉም በጸሎት አስቧት። በጣም ነው የምታሳዝነው፣ ግን አይተናታል። እግዚአብሔር ይመስገን ትድናለችም ደግሞ። እንግዲህ ትክክለኛው መረጃ ይሄ ነው ማለት ነው። በጣም ብዙዎቹ ይሄንኑ ተደጋጋሚ ይሄንኑ ነገር ነው የተናገሩት ማለት ብዙ ሂደው ያዩት ልጆች አሉና መረጃ የተናገሩት ያው የዚህ ተመሳሳይ ነው ማለት ነውና ትክክለኛው መረጃ ይሄ ነው። ከዛ ውጭ ግን እንደዚህ ሆነዋል የሚባለው ነገር ውሸት ነው ማለት ነው። ውሸት ነው። ሰዎች ለምን እንደዚህ እንደሚያደርጉ ባላቅም፣ ግን ያው ትክክለኛው ያለው ነገር ይሄ ነው። ደህና ናቸው። እንግዲህ ምን እንደሆኑ እንዳለችው መሲ እንደተናገረችው ማለት ነው። የችግሩ መነሻ ምንድነው፣ እንዴት ሊከሰት ቻለ የሚለውን እንግዲህ ራሳቸው ሲድኑ ይናገራሉ እንጂ እስካሁን ድረስ በምን ምክንያት መኪናው እንደዚህ አደጋ ሊደርስባቸው እንደቻለ የሚታወቅ ነገር የለም ማለት ነው። ከእነሱ ብቻ ናቸው የሚያውቁት እንግዲህ እና አላህ ይድረስላቸው ማለት ነው። በተለይ ህፃኗ ያው አናሳይም ብለዋል። ምናልባት እንትናቸው ሊሆን ይችላል የዚህን ሀገር እንግዲህ ዶክተሮች ምናልባት ህጋቸው ሊሆን ይችላል ከወላጅ ውጭ አናሳይም ያሉት ማለት ነው። እና ይህን ይመስላል ማለት ነው። ከእንደ አይነት አደጋ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።